ህልማችሁ በራችሁ ታውቃላችሁ? ህልም በሶስት ይከፈላል። የመጀመሪያው ከእግዚአብሔር የሚመጣ ህልም ነው። ሁለተኛው ከሰይጣን የሚመጣ ህልም ነው። ሶስተኛው ከስጋችን የሚመጣው ህልም ነው። ከእግዚአብሔር የሚመጣው ህልም ልክ በማቴዎስ ወንጌል ላይ እመቤታችን ቅድስት ድንግል ማርያም በፀነሰች ጊዜ ጻድቁ ዮሴፍ አረጋዊው ዮሴፍ በተጨነቀ ጊዜ መልአኩ በህልም ተገልጾ ማርያምን ለመውሰድ አትፍራ የፀነሰችው ከመንፈስ ቅዱስ ነው እንዳለው ልክ በዚህ አይነት መልኩ እግዚአብሔር መልአኩ ልኮ ለሰዎች የሚያሳየው ህልም ነው። ሁለተኛው ከሰይጣን የሚመጣ ህልም ነው። ይህም ምናልባት ኃጢአት ስናደርግ ሊሆን ይችላል። በተለይ ደግሞ በጣም የሚያስፈሩ የሚያስደነግጡ የሚያስጨንቁ አይነት ህልሞችን ሊያሳየን ይችላል። ልክ መልአኩ እንደሚያሳየን ማለት ነው። ሶስተኛው ከስጋችን የሚመጣ ህልም ነው። ይህም ከአራቱ ባህርያተ ሥጋ ውስጥ አንዱ ሲያይል በዛ ምክንያት የሚመጣ ህልም ነው። እሳት ሲያይል ከእሳት ጋር የተያዙ ነገሮች፣ መሬት ሲያይል ከዛ ጋር የተያዙ ነገሮች፣ ውሃ ሲያይል ነፋስ ሲያይል ልክ እንደዛው። እነኛ አራቱ ባህርያተ ሥጋ ደግሞ እድሜያችንን መሰረት አድርገው የሚያይሉበት ጊዜ አለ። በህፃንነት ጊዜ ነፋስ ያይላል፣ በወጣትነት ጊዜ እሳት ያይላል። ልክ እንደዚሁ በህፃንነታችን ጊዜ ነፋስ ስለሚያይል ስንበር ሊሆን ይችላል። በወጣትነታችን ጊዜ ደግሞ እሳት ስለሚያይል ከዛ ጋር የተያዙ ህልሞችን ልናይ እንችላለን።